በመዲናዋም ሆነ እንደ ሀገር ያለውን የመኖሪያ ቤት ችግር መቅረፍ ዓላማ አድርጎ ወደ ስራ የገባው ኦቪድ ሪል ስቴት በዘርፉ ከፍተኛ የሆነ እንቅስቃሴ በማድረግ ላይ ይገኛል። በተለይም ቤትን በተመጣጣኝ ዋጋ ለነዋሪው በማቅረብ ረገድ እየሰራ እንደሚገኝና አሁን ላይም የተለያዩ የቤት ማግኛ አማራጮችን በመጠቀም ለነዋሪው ተደራሽ ለማድረግ በትኩረት እየሰራ ይገኛል። የኛ ዓላማ ዋና ጎላችን ቤትን አክሰሰብልና አፎርደብል ማድረግ ነው። የመጀመሪያው አፎርደብል ማድረግ ነው ወይም ደግሞ በርካሽ ዋጋ መግዛት የሚችሉበትን ቤት መስራት ነው። ሰው በቀላሉ ቤት ኦን እንዲገዛ የሚያስችሉ ሁኔታዎችን መፍጠር ነው። እነዚህ የምናደርግባቸው የተለያዩ የማያቋርጡ ሂደቶች አሉ። የግለሰብ ቤቶችን ሰርተናል ማለት የተለያዩ ፕሮጀክቶች ላይ ጥይት ቤት ላይ 4 ኪሎት ላይ አዋሬ ላይ ሰርተን ኦልሞስት እያገባደድን እያስረከብናቸው ያሉ ቤቶች አሉ። ከዛ በተጨማሪ የተለያዩ ከመንግስት ጋር የምንሰራቸው የተለያዩ ፕሮጀክቶች አሉ በኮንስትራክሽናችን ሳይድ እነዛም በጥሩ አፈጻጸም ላይ ያለንበት ሁኔታ አለ። ኦቪድ ሪል ስቴት ከሰሞኑ ደግሞ ታላቅ የተባለ የቤት ሽያጭ ኤክስፖ እያከናወነ የሚገኝ ሲሆን በቅናሹም በርካቶች የቤት ባለቤት እንዲሆኑ ማስቻልን ዓላማ አድርጓል። አሁን ላይም እስከ 1 ሚሊዮን ብር የሚደርስ የዋጋ ቅናሽ የተደረገባቸው የመኖሪያ ቤት ሽያጮችን በማከናወን ላይ ይገኛል። እያካሄድን ያለነው የኢቨንት የግራንድ ኢቨንት ብለን ያዘጋጀነው የሽያጭ ፕሮግራም ነው። እዚህ ፕሮግራም ላይ ለ10 ቀን የሚቆይ ልዩ ቅናሽ ያለው ሽያጮችን እያካሄድን ነው የምንገኘው። በ10 ቀን ውስጥ ደግሞ በሰግመንት እያደረግን እስከ 100 ቤት ድረስ ቅድሚያ ለሚገዙ ደግሞ ልዩ ቅናሽ እንዴት ተደርጎ በልዩነት ከተለያዩ ፓርትነሮቻችን ጋር በመሆን ኢንተርናል ሴል ኤክስተርናል ሴል ኢቨንት ኦርጋናይዘሮች ጋር በመሆን ያዘጋጀነው ልዩ ፕሮግራማችን ነው። ልዩ የዋጋ ቅናሽ የቤቶች ሽያጭ ኤክስፖ እስከ ሚያዝያ 30 ቀን 2017 የሚቆይ ሲሆን አሁን ላይም ከተያዘው እቅድ አንጻር የእቅዱን ከግማሽ በላይ ማከናወኑ ተገልጿል። በአጠቃላይ ይህን ያሰብነው እስከ ሮብ ድረስ ነው። እስከ ሮብ ባለው ሁኔታ ደግሞ ያሰብነውን ሙሉ በሙሉ 100% እናሳካለን የሚል እቅድ አለን። በተዘጋጀው ዝግጅት አጠቃላይ ደንበኞቻችን እጅግ በጣም ደስተኛ ናቸው። አጠቃላይ ያለው ዲስካውንትን በተመለከተ ያ ማለት ደግሞ አጠቃላይ የደንበኞቹን አካሄድ በእንደዚህ አይነት መልኩ እንደምታዩት እጅግና በተሳለጠ አይነት መልኩ የደንበኞችን ግብይት እያደረግን ያለ ነው ማለት ነው። ታርጌት ካደረግነው ወይም ደግሞ ለማሳካት ካሰብነው የቤት ሽያጭ ቁጥር ኦልሞስት ከ50% ወይም ደግሞ በትልቁ አቺቭ አድርገናል። አሁን ደግሞ ቀሪ 5 ቀናቶች አሉ። በዛ ላይም ደግሞ የቀረንና ከዛ በላይ እናሳካለን ብለን እናስባለን። ያዘጋጀነውን የሽያጭ መርሃ ግብር ሁሉም መጥቶ እንዲሳተፍ ያቀረብናቸውን ዲስካውንቶች ደግሞ ተጠቃሚ ሆኖ የቤት ባለቤት እንዲሆኑ ጋብዛለሁ። በዚህ የቤት ሽያጭ ኤክስፖ ደንበኞች ሞዴል ቤቶችን ተዘዋውረው በመመልከትና መረጃ በመውሰድ በአማራጭ የቀረቡ ቤቶችን እየገዙም ይገኛሉ።